ቶፒክ ይዤ ቀርባለሁ። እስከ ቪዲዮ መጨረሻ ድረስ ተከታተሉኝ። ዛሬ ይዤ የመጣሁት ቴክኒካል የሆነ ነገር ወይም ደግሞ ጥቃቅን ቴክኒካሊ የምንጠቀምባችሁ ኮምፒውተር ላይ ብዙ ሰው የማያስተውለው ፓርቲሽን ኦፍ ኮምፒውተር የምንላችሁ ነው። ፓርቲሽን ኦፍ ኮምፒውተርን በሁለት መንገዶች ወይም በዊንዶ ኤክስፕሎረር ላይ ክሊክ በማድረግ ወይም ደግሞ ዊንዶ ሎጎ ፕላስ ሌተር ኢ በመንካት ማይ ፒሲ የምትል ማግኘት እንችላለን። ከዚያ በኋላ ወደ ማኔጅ የሚል ስለሚወስደን ማኔጅ የሚል አለ ወይም ደግሞ ማኔጅ የሚደረግ የኮምፒውተር ስቶሬጅ ዲቫይሶቹ ማኔጅ የሚደረጉበት ቦታ አለ። ወደዛ ገብተን ፓርቲሽኑን እንሰራለን ማለት ነው። ስለዚህ አሁን ፒሲ አድሚኒስትሬተር ፓስወርድ እየጠየቀኝ ስለሆነ ያስገባለሁ። ከዛ በኋላ ምንድነው የማመጣልኝ ኮምፒውተር ማኔጅመንት ቱልስ የሚል ወይም ደግሞ ኮምፒውተርን ማኔጅ የምናደርግበት ስቶሬጅ ኤሪያን እና ሌሎቹም ነገሮች ማኔጅ የምናደርግበት ኤሪያ ላይ ደርሰናል። ከዛ በኋላ ምን እናደርጋለን? ዲስክ ማኔጅመንት እንላለን። ይሄ ማለት ዲስኩን እንዴት ማኔጅ እንደምናደርግ ፓርቲሽኑ እንዴት እንደምንሰራ በዋነኝነት ስቶሬጅ ዲቫይስ ጋር ነው የምንሰራ። አሁን ዳታ እንዴት ብሬክ ዳውን አድርገን በተለያየ ስፔስ ላይ ወይም ደግሞ አከፋፍለን እንዴት መጠቀም እንደምንችል ስለሆነ እዚህ ጋር ለምሳሌ 3 ነገሮች እናያለን። ቪዲዮ ላይ እንደምታዩ ሎካል ሲ አለ፣ ሎካል ኢ እና ሲስተም ሪዘርቭ የሚል 3 ነገሮች እናገኛለን ማለት ነው። እኔ ፒሲ ላይ የመጀመሪያ ፓርቲሽን ስለሰራሁት እዚች ጋር የምናየው ኒው ቴክኖሎጂ ፋይል ሲስተም ይባላል። ከሱ ቀጥሎ ዝቅ ስትሉ ደግሞ 465 ይላል። ይሄ ኖርማሊ የሃርድ ዲስኩ ስፔስ ነው ማለት ነው። ከዛ ቀጥሎ ሲስተም ሪዘርቭ የምትላለች 500 ሜጋባይት በራሱ ኮምፒውተር ሪዘርቭ አድርጎ የሚወስድ ነው። ለተለያየ ሶፍትዌሮች ወይም ደግሞ ሲስተም ሶፍትዌር የምንለው ያስቀምጣል። ሲ ላይ ስትመጡ ደግሞ የተለያየ ፕሮግራም የሚቀመጥበት ነው። እሱ 146 ይዟል። ኒው ቮሊዩም ኢ የሚል ደግሞ የተለያየ ዴይሊ የምንጠቀምባቸው ፋይሎች፣ ቪዲዮዎች የመሳሰሉ 319 ይዟል ማለት ነው። ይሄ ፓርቲሽን መጀመሪያ ስለሰራውለት በዚህ ሁኔታ ሎካል ሲ እና ኢ ብሎ ነው አለ። ይሄ ምንድነው የምናደርገውን ሽሪንክ እናደርጋለን ወይም ደግሞ ይሄ አካፍለን ለሌዳ ስንፈልግ ሽሪንክ ብለን ክሊክ እናደርጋለን። ከዛ በኋላ ምንድነው ማሳየን ቶታል ሳይዝ ቢፎር ሽሪንክ ላል። ይሄ ቶታል ሳይዝ ማለት አጠቃላይ ነው። ከዛ በኋላ ደግሞ ሳይዝ ኦፍ አቬይላብል ሽሪንክ ስፔስ ኢን ሜጋባይት የሚለው አለ። ሶስተኛ ላይ ያስቀመጠልን ታች ላይ ያለ ማለት እሱ አካፍለን ለሁለት ሌላኛ ሎካልን ክሬት በማድረግ ሌላ ፋይል ማስቀመጥ እንችላለን ማለት ነው። እዚህ ላይ ይሄው አፕ አሮና ዳውን አሮ ክሊክ በማድረግ መጨመር መቀነስ እንችላለን ወይም ደግሞ በራሳችን መጻፍ እንችላለን ማለት ነው እዚች ላይ። ከዛ በኋላ ሽሪንክ በማለት ክፍፍሉን እንሰራለን ማለት ነው። ይሄ ለምንድነው የምንጠቅመው? በዋነኝነት የኮምፒውተር ስቶሬጅ ዲቫይስን አከፋፍለን የተለያየ ቦታ ዳታዎችን ለማስቀመጥ በስርዓት ዴይሊ የምንጠቀምና ሌላ ፕሮግራም ወይም ሶፍትዌሮቹ ለብቻ እንዲቀመጥ ይጠቅመናልና አጠቃላይ ምን ይባላል? ኮምፒውተር ፓርቲሽን ይባላል። ስለዚህ እዚህ ጋር አንደኛ ፓርቲሽን መስራት እንችላለን ሽሪንክ በማለት። ሁለተኛ ደግሞ ስሙን መቀየር ቢፈልግስ ቼንጅ ድራይቭ ሌተር እንደ ፓዝ የምትለው ራይት ክሊክ በማድረግ ይሄው እናገኛለን። መጀመሪያ ኢ ብሎ ነው አለ። ከኢ ወደ ኤፍ ወይም ደግሞ ወደ ዲ ብለን መቀየር እንችላለን። ወደ ፈለግንበት ቼንጅ እንላለን። ከዛ ቼንጅ ካልን በኋላ ኢ ይላል። እዚህ ጋር ዳውን አሮ ክሊክ ስናደርግ ብዙ ኦፕሽኖችን ያመጣልናል ማለት ነው። ብዙ ኦፕሽኖች ያመጣል። የተለያየ ሌተሮች አሉ። ከነዚህ ለምሳሌ አሁን ኤፍ ብንል ኤፍ ላይ ክሊክ ስናደርግ ይሄው ኤፍ ብሎ ሎካሉ ይቀየራል። ቅድም ኢ የነበረ ኤፍ ኤችም ካልን ለምሳሌ ኤች ሆኖ ይቀየር ማለት ነው። ይሄ ብዙ ችግር የለም። በርግጥ ፓዙ ወይም ሌተሩን መቀየር ከፈለግን በዚህ ሁኔታ ቼንጅ ማድረግ ይቻላል ወይም ደግሞ በዚህ ሁኔታ መቀየር እንችላለን ማለት ነው። እቺ ቅድም ሆና ኢናት እኔ መቀየር ስለማልፈልግ ያው ዳታም ስላለበት በዛው ይቀመጥ በዛው ስለምላይ ማለት ነው። ስለዚህ ፓርቲሽን ወይም ደግሞ የኮምፒውተር ክፍል በዚህ ሁኔታ መስራት እንችላለን። ፓዙም ደግሞ ወይም ደግሞ ድራይቨር ሌተሩን በዚህ ሁኔታ መቀየር እንችላለን ማለት ነው። ከዛ በኋላ ዳታችን በሚያስፈልግ ሁኔታ ማስቀመጥ እንችላለን። አንድ አዲስ ኮምፒውተር ሲገዛ በዚህ ሁኔታ ነው ፓርቲሽን ወይም ክፍፍሉ ተሰርቶ ዳታ የሚቀመጥለት ማለት ነው። ስለዚህ አመሰግናለሁ።